የሚከለክለው ነገር የለም። ከባልና ሚስት ግን ተያይዞ የተረጋገጡ ሷሂህ የሆኑ ሐዲሶችን አንዳንድ ጊዜ አልፎ አልፎ እሰራለሁ። አንዳንድ ሙስሊሞች እንደዚህ አይነት ቪዲዮ አትስራ ላይ ካፊሮች ያሸማቅቁናል ምናምን የሚል ኮመንት ያደርጋሉ። እንደነዚህ አይነት ሙስሊሞች አንደኛ እያወቁ ከሆነ ሱናን ኢንካር እያደረጉ ከሆነ ሙርተድ ካፊሮች ናቸው። ባለማወቅ ከሆነ ሳያውቁ ከሆነ ደግሞ ጃሂሎች ናቸው እነግራቸዋለን ብሏል። ምንም አይከለክልም ብሏል። እና እውነት ይሄ ነገር በሰማይ ምናልባት በጀነት ይቀጥላል ብዬ ተስፋ አደርጋለሁ። መቼም የሚከለከል ነገር እዛም አሁን እንደገለጸው አይነት የወሲብ አይነት እንስማውና በጣም እኔ ያልኩት ምን መሰለህ፣ እኔ ትንሽ ስትረስ ላደርግበት የፈለግኩት እንዲህ ብለው የሚሉ ሰዎች ካሉ እሺ ኢማኔ እየልክልሻለሁ። እሺ እንዲህ ብለው የሚሉ ሰዎች ካሉ ሙርተድ ናቸው፣ ካፊሮች ናቸው። አይ የለም በቃ ይሄ እንደዚህ አድርጎ ግንኙነት ሲደረግ ከሚስት ጋር በዚህ መልኩ አይቻልም የሚሉ ካሉ ካፊሮች ናቸው፣ ሙርተድ ናቸው። የማያውቁ ከሆኑ ደግሞ ጃህልዮች ናቸው ብሏል። እስልምናን ስለማያውቁ ነው እንጂ አይከለክልም። አንድም የሚከለክል ሐሊም የለም። ምንድነው ኢጅማ የተስማሙበት ነው የሚለው። እንጨርሰውና ሱና የምንሸማቀቅበት የምናፍርበት አንድም አይነት ሱና የለም። ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወሰዱ ዝም ብለው ነው። ሰሂህ አልቡኻሪ ይባላል ይህ መጽሐፍ። አሁን ለምሳሌ ያህል አንድ ሐዲስ ላንሳ፣ ቁጥሩን እነግራቸዋለሁ። أن النبي صلى الله عليه وسلم كان يطوف على نسائه في ليلة واحدة. يا الله النبي صلى الله عليه وسلم وعند الليلة وسط በሴቶቹ ላይ ይዞር ነበር ማለት ለግንኙነት ነው። ወለሁ የውመኢድን 9 ኒስዋ በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሒህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። የምናፍርበት አንድም አይነት ሱና የለም። በሌላ ዘገባ 11 ናቸው። በ11ዱንም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ መልእክተኛው ይዞት የመጣውን ሁሉ ሙጭጭ አጥብቃችሁ ያዙ። የምናፍርበት አንድም አይነት ሱና የለም። ከአይሻ ዘገብኩት ብሎ እንዳለው ደግሞ ሴቶቹን ሳይገናኛቸው የተገናኛቸው ይመስላቸው ነበር ይላል። ከዛ ነብያችን ሰለላሁ ዐለይሂ ወሰለም በሉበይድ ኢብኑ አልአስም እጅ ድግምት ተሰራባቸው ይላል። ከዛ የሆነ ነገር ሳያደርጉ ያደረጉ ይመስላቸው ነበር ይላል። ይህ ሐዲስ እንደ አንድ ሙስሊም የተቀበልኩት እንደሆነ ለሙልሂዶች እንዲሁም ሙስሊም ያልሆኑ አካላት በዋህዩ ትክክለኛነት እንዲያስዋችሁ ወይም እንዲያስተባብሉ መንገድ መክፈት ይሆንብኛል። የምናፍርበት አንድም አይነት ሱና የለም። የምናፍርበት አንድም አይነት ሱና የለም። ያደረገ ይመስለው ከሆነ የምናፍርበት አንድም አይነት ሱና የለም። ደግሞ የሚያደርገውን ካላወቀ የምናፍርበት አንድም አይነት ሱና የለም። መልኩንም ያስተላለፈው ከራሱ አእምሮ ሆኖ አይደለም፣ ሰይጣን ተጠናውቶት ነው ምናምን ብለው እንዲያጓዙ መንገድ መግበር ነው የሚሆንብን። ለምሳሌ ሰሒህ ቡኻሪ ሙስሊም 1403 ስታይ ነብዩ መንገድ እየሄደ እየሮጠ ሄደና ዜናብን ወሲብ አደረጋት። የምናፍርበት አንድም ሱና የለም። አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛቸው እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሐፍሳ ናት ይላል። ብቻ ቀርበው ወደ ሆነችው ወደ አንደኛችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፍ አድርገን ብርድ ልብስ አጠባል። ሰው አሱር ሰላት እየጠበቃቸው ነው። ተሟደደ። አሱሩ መሸ። ሲመጡ እንተዋቸዋል እንደተጨወሩ ጋር አረፍላል ሰላምትና አለምሳ ወዲሃ ሸይጣን ወዱሩሃ ሸይጣን ዓለም በጣም እዝነት ተደርጎ የተላከው ነቢይ እንደ ውሻ ቅልጥም አይቶ ልበ ወሲብ ተወሰወሰ። አንተ በጣም በታላቅ ጠባይ ላይ ነህ የተባለው ነቢይ በቅልጥም በሴት ቅልጥም ተወስውሶ ተመልሶ ሄዶ ከሚስቱ ጋር ተገናኘ። ልብ ውስጥ ያለውን ፍትወት ለማስወጣት በጣም እኮ የሚገርም ነው። እንግዲህ ምርጡ ነቢይ ነው።
ወደ መስጊድ እየሄደ ሰላት እየጠበቁት አረፈደ ምናምን ይለናል። ደግሞ ልጁ በጣም አሪፍ አድርጎ ነው እንትን ያለው። በጣም ያሳዝናል። ግን ይሄኛው ልጅ እውነተኛ ሙስሊም ነው። በቃ ምንም ነገር ራምዚ በጣም ይመቸኛል። በጣም እኔ ስለ ገነት ጉዳይ ስለ ሁራ ላይኖቹ በተለይ ይሄ አንተ የጠየቀው ጥያቄ በገነትም ሄደው እንደዚያ ባይዘው በጣም ጥያቄ መጠየቅ አለበት። ክሪቲካል ነው እሱ። ትክክል ነው። ያደርጋሉ አያደርጉም የሚለው ለምን በጀሃነም ምንም ነገር ክልክል በገነት ይቅርታ ምንም አይነት ክልክል ነገር የለም። ሰው የፈለገውን ነገር ያደርጋል ነው የፈለገው ነገር ይሰጠዋል ስለሚል ቁርአንም እንደዛ ብሎ ስለሚያስቀምጥ፣ ስለዚህ እንደዚህ አይነት ነገር ከፈለገ ማድረግ የሚከለክል ነገር ያለ አይመስለኝም። ለማንኛውም በቃ ይበቃናል። የሆነች ቦታ ስደርስ ደግሞ የሆነች ቦታ አሳያቸዋለሁ። ይሄን ነው የነቢያት አስተምሮ የሚሉን ማለት ነው። አንዲት ሀዲስ ላሳያችሁና እነዚህ ሁራ ላይኖች እነማን ናቸው የሚባሉት ማለት ነው። አንዴ እሺ፣ አሁን እዚህ ጋር ምን ይላል መሰላችሁ? ይቺ ሁራ ላይን የምትባለው አንደኛ ምን ያህል ተራጋሚ እንደሆነች እንመልከት። ሳሂህ ሙስሊም ሳሂህ አልቡኻሪ 3237 ላይ አቡ ሁሬራ እንደተረከው ይላል አላህስ ሜሴንጀር ሰይድ የአላህ መልክተኛ እንደተናገረው ኢፍ ኤ ሃዝባንድ ኮልስ ሂዝ ዋይፍ ቱ ሂዝ ቤድ ቱ ሃቭ ሴክሹዋል ሪሌሽን ባል ሚስቱን ወደ አልጋ ለወሲብ ሲጠራት ኤንድ ሺ ሪፊውዝድ ኤንድ ኮዝ ሂም ቱ ስሊፕ ኢን አንገር ለወሲብ ሲጠራት እምቢ ካለችውና ከዛ በኋላ ሌሊቱን ሙሉ እየተናደደ ካደረ the angel will curse her till morning መላእክቶች ቀኑን ሙሉ ሌሊቱን ሙሉ ሲረግሟት ያድራሉ። መላእክቶችን አላህ ተራጋሚዎች አድርጎ ፈጥሯቸዋል። ይሄ መላእክቶቹ አላህም ሌሊቱን ሙሉ እንደሚራገም ሐዲስ አለ። ሌሎቹ ግን ዋናዎቹ እነማን ናቸው? ሁር አላይኖች የሚባሉት ማለት ነው። እነዚህ ሁር አላይኖች የሚባሉት እነማን እንደሆኑ ቆይ እነሱን ላሳያችሁ። በእነዚህ ፍጥረታት እንኳን ያስረግማቸዋል ማለት ነው፣ ምድር ላይ ያሉ ሴቶችን ማለት ነው። እነዚህ ተራጋሚ አካላት ሙስሊሞችን ሴቶችን እንዴት ባልሽን እንትን አትዩም አታስደስችውም ብለው የሚራገሙ አላህ የፈጠራቸው ማለት ነው፣ የሚራገሙ አካላት ናቸው። ሱናን ኢብን ማጃ ላይ ተቀምጧል። ሐሰን የሆነ ሐዲስ ነው። ሳሂህ የሚያሉት አሉ። ምን ይላል? the messenger of Allah said ያላህ መልእክተኛ እንደተናገሩት no woman annoys her husband but his wives among the huris of paradise says don't annoy him አንድም ሴት የለችም ባሏን እምቢ ብትለው የምትረገም ብትሆን እንጂ። እንደነዛ ረጋሚዎቹ ማን ነው? ሁር አልአይኖች የጀነት ሴቶች ምን ብለው ይራገማሉ? don't annoy him እባክሽ አታበሳጩ አታናጁ። ሜይ አላህ ዲስትሮይ ዩ አላህ ያጥፋሽና። ማታ ባሏን ለወሲብ አልፈልግም ብላ ብትከለክል ማን ነው የሚረግማት? ሁር አላይን አላህ ያጥፋሽ እያለች ትረግማታለች። ፎር ሂ ኢዝ ጀስት ኤ ቴምፖራሪ ገስት ዊዝ ዩ ከአንቺ ጋር ጊዜያዊ እንግዳ ነው እኮ አሁን እሱ ያለው። ኤንድ ሱን ሂ ዊል ሊቭ ዩ ኤንድ ጆይን አስ ከአንቺ ጋር ይፋታና ወይም አንቺን ይተውሽና ከዛ በኋላ እኛን ይቀላቀለናል ብለው እነዚህ ሁራ ላይኖች ሌሊቱን ሙሉ ሲረግማት ያድራሉ። ሙስሊም ሴት በሁራ ላይን ስትረገም ታድራለች። እነዚያውን አላህ ያጥፋሽ ብለው ነው የሚራገሙት። እርግማናቸው ይደርሳል አይደርስም? ልክ አላህ ያጥፋሽ ብለው ሲራገሙ እነዛ ሴቶች ይጠፋሉ ወይስ አይጠፉም? ወይስ አላህ እርግማናቸው ማይደርስ ከሆነ ለምን እንዲራገሙ አደረጋቸው? ፕላስ ደግሞ እነዚህ አካላት ሁሉ አዋቂ ናቸው ማለት ነው። ማን ለባሏ ታዛዥ እንደሆነች ማን ለባሏ ታዛዥ እንዳልሆነች የትኛዋ ሴት ባሏን ለወሲብ እምቢ እንዳለች የሚያውቁ አካላት ናቸው ሁራ ላይን የሚባሉት። እነዚህ ሴቶች አንድም የገነት ሴቶች ማለት ነው የተፈጠሩት ለመራገም ነው፣ ሙስሊም ሴቶችን ለመራገም። ቢኒ ቀጥልና እንጨርስ። እሺ ክርስቲያን የዚች ጋር በጣም ወንድማችን እንማማር በጣም የሚገርም ነገር ስለሰራ ነውና የሁል ጊዜ ክሳቸው ክርስቲያኖችን እንዴት እንደሚከሱ ሙስሊሞችና እነሱ ምን እንደሆነ ይዩት። በጣም ትገረማለህ። የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች።
ይሄ ሲራ አካል ነው። የምናፍርበት አንድም አይነት ሱና የለም። ካፊሮች ከመጀመሩ ነው ደግሞ ለነቢያችን ሰለላሁ ዐለይሂ ወሰለም ሱና ክብር ያላቸው ክብር የነበራቸው። ኢጣጣቢ ሙስሊም ሲሉ አልነበረም? 4 ሚስት ማግባት እንደ ነውር እየቆጠሩ ከሴተኛ ዳሪ ጋር መዳራትን ሐላል ሲያደርጉ አልነበረም? ዳሪ ጋር መዳራትን ሐላል ሲያደርጉ አልነበረም? ከመጀመሩ ነው። ታውቃችኋል? ቴኪው እኛን አሁን ከሴተኛ ዳሪ ጋር ይዳራሉ ብሎ ከሶ ቴኪው ዞር ዞር ብሎ አይቶ ከሴተኛ ዳሪ ቤት ሲወጣ እጅ ከፍንጅ ተያዘና ቅንብሩ በጣም ስለገረመኝ ነው። አይዲያው ራሱ እንደዚህ አይዲያ ማምጣት ቀላል አይደለም እውነት ለመናገርና ገብታችሁ አበረታቱት። ግን ያው በምትከሱን ነገር ራሳችሁ ተያይዛችኋል። እንግዲህ ይሄ ሰዎች ያደረጉት ነገር እምነትን የሚወክል ከሆነ ያው እንግዲህ ሼኪው ራሱ ተደብቆ ሲወጣ ይቅርታ አድርጎልኝ እኔ በጣም ነው የሳኩት እና ተደብቆ ሲወጣ እጅ ከፍንጅ ተይዟል እና በእርግጥ በእስልምና ይፈቀዳል፣ አይከለከልም። ሴተኛ ዳሪ ጋር መሄድ ሱራ 4:24 ላይ ያለ ሀሳብ ነው። አይከለከልም። ያው ከሴት ጋር ስለሆነ ነው። ብዙ ከርሱ አልወጣውም ብዬ አስባለሁ። ክርስቲያን ያው በሰማይ ቤት መዘሙት ስለሆነ ስለዚህ እንደዛ ነው። ያ እና ገብታችሁ አበረታቱት እና እጅ ከፍንጅ ይዟቸዋል። ይሄ ሰውዬ እጅ ከፍንጅ ተይዟል፣ ራምዚ ማለት ነው። እናመሰግናለን። እና እኔው ሞሮርለስ የዛሬው ቶፒካችን እንግዲህ በዚህ በተመለከተ ነው። የሆነ ነገር እንዳገኛችሁበት ተስፋ እናደርጋለን። ምንድነው ዋናው ብቻ እንድትይዙት የምንፈልገው ነገር ምንድነው ገነትን በተመለከተ የዘላለምን ሕይወትን በተመለከተ ነገር በክርስትናና በእስልምና መካከል ያለው ልዩነት የሰማይና የምድር ነው ልዩነቱ ማለት ነው። የሰማይና የምድር በቃ አይገናኝም፣ አይገናኝም። ክርስትና መጽሐፉ በሐዋርያቶችና የነቢያት ትምህርት ነው። ኤፌሶን ምዕራፍ 2:1 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ክርስቶስ ነው ብሎ ይናገራል። በሐዋርያትና በነቢያት ዘንድ የማይታወቅ ገነት በእስልምናው ግን ተቀምጦ ሙስሊሞች ያንን አምነው እናገኛለን ብለው ይመኛሉ። ይሄ በጣም 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 አደገኛ የሆነ ማለት በጣም አደገኛ የሆነ ስለዚህ ምንድነው በክርስትናው መካከል ያለ ልዩነት ክርስትናው ያለው የዘላለም ሕይወት ገነት ማለት ነው በጾታ ነው እንጂ አይ ሴቷ ይሄን ታገኝ ተብሎ የተቀመጠ አይደለም። በእስልምናው ግን ጾታ ተመድቦ የተቀመጠ ነው። ጾታ ተመድቦ ወንዱ እንደዚህ ያገኛል፣ ሴቷ ይሄን አታገኝም። ወንዱ ሴቷ የምታገኘውን አያገኝም፣ ሴቷ ደግሞ ወንዱ ደግሞ ሴቷ የምታገኘውን እንትን አይልም ማለት ነው፣ አያደርግም። ሲዝ ጾታዊ መድሎ አለ በእስልምና ከምድር እስከ ሰማይ ድረስ ጾታዊ መድሎ አለ አላቸው። በዘላለም ሕይወት እንኳን እንትን ይላሉ ማለት ነው። በጾታ ምክንያት የተከፋፈለ ገነት ነው ገነታቸው። እንኳን ወንዱ ሁራ ላይን አለው፣ ብዙ ሁራ ላይኖች አሉት፣ ሴቷስ ምንም የላት። ይሄን ፖይንት ከያዛችሁ ይበቃል። በቃ ቢና ደናደሩ ቃል እኔ ምናልባት ከፍታችሁ ምትመከሽቻው